ሰላም ጤና ይስጥልኝ የሀዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችን ይድረስ እያለን ዛሬ አሪፍ ቪዲዮና አሪፍ ቁም ነገር የምንጨብጥበት አንድ ታሪክ ይዘን መጥተናል። እንግዲህ የዛሬ ታሪካችን መነሻ በህይወታችን እንደምንሞት እናውቃለን። ነገር ግን ብዙዎቻችን መቼ እንደምንሞት አናውቅም። ነገር ግን ትክክለኛው የምንሞትበት ቀን ቢነገረንና ለመኖር የተሰጠችን አንድ ዓመት ብቻ ብትሆን ምን እናደርጋለን? ልብ በሉ፣ ብዙዎቻችን እንደምንሞት እናውቃለን። ብዙዎቻችን ደግሞ ጭራሹኑ እንደምንሞት ራሱ በዚህ ሰዓት ዘንግተነው እንገኛለን ማለት ነው። ነገር ግን እንደምንሞት አንድ ዓመት ብቻ እንደተሰጠን ቢነገረን ምን እናደርጋለን? ሁለተኛ የምንሞተው በሰይፍ መሆኑ ደግሞ ቢነገረን ምንድነው የምናደርገው? እንግዲህ ይሄ ታሪክ በአንድ ወቅት ላይ ለአንድ መነኩሴ ለአንድ ቅዱስ ሰው የደረሰው የሞት ዜና ነው ማለት ነው። በአንድ ወቅት አንድ ቅዱስ ሰው ሁሌም ወደ ገዳም ወደ ዋሻ እየሄደ ይጸልይ ነበር። ይህ ሰው ሁል ጊዜ ጸሎት ያደርጋል፣ ከአምላኩ ጋር ቀጥተኛ ግንኙነት ኮሚኒኬሽን ያደርጋል። ታዲያ አንድ ቀን እንዲህ ኮሚኒኬት አድርጎ ወይም ከአምላኩ ጋር በጸሎት ከተገናኘ በኋላ አረፍ ይላል። አረፍ እንዳለ አንድ ድምፅ ከሰማይ ይመጣል። ያም ድምፅ ምንድነው የሚለው? የዛሬ ዓመት በዚች ሰዓት ትሞታለህ፣ በሰይፍ አንገትህ ይቆረጣል ይለዋል ማለት ነው። ልብ በሉ፣ ይህ ሰው ከአምላኩ ጋር ቀን ተቀን በጸሎት የሚተጋ በጸሎት የሚኖር ሰው ነው። ሽልማት ሳይሆን ሞት ነው። ሞቱም ደግሞ አንገቱ በሰይፍ እንደሚቆረጥ ነው የተነገረው። ነገር ግን ይህ ሰው የመለሰውና ያለው ነገር በጣም አስገራሚ ነው። አንዳንዴ በህይወታችን ነገሮች ሲመጡ ለበጎ ነው፣ ነገሮች ለመልካም ናቸው ብለን አናስብም። ከነገሩ ይልቅ እኛ ለነገሩ የምንሰጠው ግምት ህይወታችንን ሲያመሰቃቅልና ብዙ መሰናክል ሲገጥመን፣ ብዙ መውደቅ መነሳት፣ ብዙ መጎሳቆል ሲገጥመን ይታያል ማለት ነው። ይህ ሰው ምንድን ያለው? አምላኩ የዛሬ ዓመት በዚህ ሰዓት አንገትህ በሰይፍ ይቆረጣል ሲለው ማማረር ስለምን እንዲህ ይሆናል ብሎ ማልቀስ ሳይሆን ያለው አንድ ዓመት ሙሉ ለኔ ስለተጨመረልኝ አመሰግናለሁ። በዚህ በአንድ ዓመት ውስጥ ቃል የምገባልህ ነገር ሁል ጊዜም በአንዲት ቃል ሳመሰግንህ እኖራለሁ ነበር ያለው ማለት ነው። ይሄም ሰው ልክ ለአምላኩ ይሄንን ቃል ከገባ በኋላ ምንድን ያለው? ምን ብዬ ነው አምላኬን ለአንድ ዓመት የማመሰግንበት ቃል ምንድን ነው ብሎ ሲፈልግ አንዲት ቃል ያገኛል። ያችን ቃል ምንድነች? በአንተ ፍቃድ ሁሉም መልካም ነው፣ በሱ ፍቃድ ሁሉም መልካም ነው፣ ሁሉም ለበጎ ነው የሚል ቃል ነበር ማለት ነው። በዚህ ሰዓት ለአምላኩ ቃል በቃል አንድ ዓመት ሙሉ በዚች ቃል አንተን ሳመሰግን እኖራለሁ፣ አንድ ዓመት ስለሰጠኝ አመሰግናለሁ ብሎ ሁል ጊዜ የሚችን ቃል በአፉ ሲጠራ መኖር ይጀምራል ማለት ነው። መቼም ሰው ነውና ከሰዎች ጋር መስተጋበር፣ ከሰዎች ጋር ግንኙነት፣ ከሰዎች ጋር ማህበራዊ ኑሮም ይኖራልና ከሰዎች ጋር ሲኖር ሁሌም ሰዎች አንተ ቅዱስ ሰው፣ አንተ ንጹህ ሰው እንደዚህ እኮ ሊሆን ነው እባክህ ሲሉት በአምላክ ፍቃድ ሁሉም መልካም ነው ይል ነበር። አገራችን ቀጣይ ዓመት እኮ በድርቅ ትመታለች፣ ስለዚህ ብዙ ሰዎች በራብ ይጎዳሉ ሲባል በአምላክ ፍቃድ ይሄም መልካም ነው ይላል። አገራችን ቀጣይ ትወረራለች፣ ጦርነት ይሆናል፣ ስለዚህ ብዙ ሰዎች ይሞታሉ ሲሉት በአምላክ ፍቃድ ይሄም መልካም ነው ይላል። ብዙ አጋፋሪዎች አሉ፣ ብዙ የሚንከባከቡት ሰዎች አሉ። ከዛ ውስጥ አንዱ ልጁ ትሞትበትና ያም ሰው መጥቶ ልጄ እኮ አረፈች፣ ልጄ እኮ ሞተች፣ በጣም ልቤ ተሰብሯል ብሎ ሲለው በውስጡ ያዘነ ሞት ነው የሰማው። የሞተበት የአጋፋሪው ልጅ ናት። በጣም አገልጋዩ ነው። በውስጡ አዝኗል። ነገር ግን ለአምላኩ የገባው ቃል ስላለ በአምላክ ፍቃድ ይሄም ለበጎ ነው ብሎ ይመልስለታል ማለት ነው። ይሄን የሰማ የሱ አገልጋይ በጣም ይበሳጭና እንዴት እኔ እያገለገልኩ እንዲህ ውጣ ለሱ እየደከምኩለት የልጄ ሞት ሳያዝን ቀርቶ ይሄም መልካም ነው ብሎ ይለኛል ብሎ በጣም ይናደድበትና ይሄንን ሰውዬማ አንገቱን መቁረጥ አለብኝ፣ መግደል አለብኝ ብሎ ያስባል ማለት ነው። ስለዚህ ልክ ቀን ጠበቀለትና አንድ ቀን የጫካ ውስጥ ሆኖ እሱን አንገቱን ለመቁረጥ ሰይፍ ይዞ ይጠብቀዋል ማለት ነው። ይሄ ሰው በተለመደው ሰዓት ወደዛ ወደ ዋሻው ለጸሎት እየተጋ ያለ ይሄ ሰው ጫካ ውስጥ ሆኖ አንገቱን ለመቁረጥ ይጠብቀው ነበር ማለት ነው። እያየው በርቀት እየመጣ ያለ መንገድ ላይ ይህ መነኩሴ ሲወድቅ ያየዋል ማለት ነው። በጣም ድምፁን ከፍ አድርጎ እየጮኸ በአንተ ፍቃድ ይሄም ለመልካም ነው እያለ ድምፁን ከፍ አድርጎ አሰማ። ከወትሮ
በተለየ ሁኔታ ማለት ነው። በዚህን ሰዓት ምን ገጥሞት ነው ብሎ ሮጦ ሲሄድ እግሩ በምስማር ተወግቶ በጣም እየደማ ነበር ማለት ነው ያገኘው። እንዴ እንደዚህ እየደማክ እግርህ እንደዚህ በምስማር ተወግቶ ይሄም ለመልካም ነው እንዴት ትላለህ ብሎ ይለዋል ማለት ነው። አየክ እኔ በዛሬ ቀን አሁን በዚህ ሰዓት እየሄድኩ ያለሁት አንገቴ ሊቆረጥ ነው። ባለፈው ዓመት በዚህን ቀን አንገቴ እንደሚቆረጥ አምላኬ ነግሮኛል። ስለዚህ አሁን እየሄድኩ ያለሁት ለመሞት ነው፣ አንገቴ ሊቆረጥ ነው። ስለዚህ ይቺ ምስማር እግሬን ወቅታኝ ከጉዞ ያደናቀፈችኝ ምናልባት ከሞት ልታድነኝ ሊሆን ይችላል። ይቺ ትንሽ ምስማር እኔን ወቅታ እግሬን እንደዚህ ለመሄድ አቅቶኝም እዚህ ጋር የወደቅኩት ምናልባት ይቺ ትንሽ ነገር የኔን አንገት መቆረጥ ልታድነኝ ሊሆን ይችላል፣ ተጨማሪ ህይወት ሊሰጠኝ ሊሆን ይችላል። ስለዚህ እንኳን ምስማር ወቅቶኝ እግሬ መድማት ይቅርና እግሬ ተቆርጦ ራሱ መኖር ከቻልኩ ራሱ ትልቅ ተስፋ አይደለም ወይ? ለዚህም ነው ለበጎ ነው በአንተ ፈቃድ ይሄም ለመልካም ነው ብዬ እያልኩ ያለሁት ብሎ ይለዋል ማለት ነው። በዚህ ሰዓት የሰውዬ ይገባውና በጣም የሚደነግጥና እኔ እኮ ነኝ አንገት ክል ቆርጠ እዛ እየጠበቅኩ የነበረው ባለፈው ልጄ ሞተች ስልክ ይሄም ለመልካም ነው ስላልከኝ የልጄን መሞት ማጣጣልህ መስሎኝ እኮ አንገት ክል ቆርጠህ እየጠበቅኩ ያለሁት እኔ ነኝ፣ ሰይፉም እዛው ነው ጥዬ የመጣሁት ምናምን ብሎ ይለዋል። አያያ አንተ አይደለህም፣ እኔ ተነግሮኛል የሞት መልአክ በአንተ መስመር ተልኮልኝ ነው እንጂ መጥቶ ነው እንጂ አንተ ክፉ ነህ አይደለም፣ ወይም ደግሞ ይሄ የምታደርገው ነገር የሚያሳዝነኝ አይደለም ብሎ ይለዋል። ይህም ሰው በጣም ይገረምና የሆነው ነገር ሁሉ ለካ ትክክል መሆኑ ገብቶት ያንን መነኩሴ ይቅርታ ጠይቆ ደግፎ ወደ ቤቱ አስገባውና ያ ቁስሉ እንዲያገግም አደረገው። ያም መነኩሴ ለቀጣይ ህይወቱ መኖር ጀመረ ማለት ነው። ውድ የቻናላችን ተከታታዮች ከዚህ ታሪክ ላይ ብዙ ነገር እንማራለን። አንደኛ በህይወታችን በጣም ጥቃቅን ነገሮች የምንላቸው ትልቁን ነገር ሲያድኑልን፣ ትልቁን ነገር ሲያስቀሩልን ይታያል። ይቺ ትንሽ ምስማር የዚህን ሰውዬ አንገት መቆረጥ አዳነችው ማለት ነው። አደናቅፈዋለች፣ ወግተዋለች፣ አድምተዋለች፣ አሳምመዋለች። ነገር ግን ያቺ የተወጋው የደማው ደም ያ ህመሙ ሁሉ ለመልካም ነው ማለት ነው። መቼም ደምቶ መኖር ከመሞት ይሻላልና። ሁለተኛ ይሄ ሰውዬ መጥቶ እኔ እኮ ነኝ ልገልህ ያልኩት፣ እኔ እኮ ልገልህ እየጠበቅኩ ነው ሲለው አይ ለምን እንደዚህ ያደረክ አንተ እንዴት ትገለኛለህ? ለካ አንተ እስሬ የሆነ ጠላቴ ነህ ብሎ ወደ ሰውዬው አልጮህም። አንተ አይደለህም ነው ያለው። ምክንያቱም አንዳንዴ ነገሮች የሚሆኑት ሰዎች ክፉ ሆነው ሳይሆን ምናልባት በእነሱ ሰይጣን ተጠቅሞ ሊሆን ይችላል፣ ምናልባት ተሳስተው ሊሆን ይችላል ብሎ ማሰብ መልካም ነው። አንዳንዴ ሰዎች የሆነ ነገር ሲያደርጉ እነኚህ ሰዎች እንደዚህ ነው የሚያደርጉን ብለን ከሰዎች ጋር ሌላ ውስጥ ገብተን ህይወታችንን ስንረብሽ ይታያል ማለት ነው። መታገስ፣ ሰዎች የሚያደርጉት ወደው አይደለም፣ ምናልባት የሚያደርጉት ነገር ደግሞ ለመልካምም ሊሆን ይችላል ብሎ ማሰብ በምድር ላይ ሰላማዊ ህይወት ለመኖር ከሚጠቅሙን ነገሮች ሌላኛው ቅመም ነው ማለት ነው። ውድ የቻናላችን ተከታታዮች በህይወታችን ሁሉም ነገር ለበጎ ነው። መሰበር ለበጎ ነው፣ መቸገርህም ለበጎ ነው፣ መታመምህም ለበጎ ነው፣ መውደቅህ ለበጎ ነው፣ መነሳትህም ለበጎ ነው። ገና ትልቁ ነገር ከፊት ይጠብቃል። ትልቁ ነገር መኖር ነው። ትልቁ ነገር አንገት መቆረጥ ላይ ነው ያለው። አንገት ሲቆረጥ እስትንፋስ ሲያቆም ያኔ ሁሉ ነገር ያበቃል። ሁሉም ነገር እስከተነፈስክ ድረስ ግን ከመተንፈስ በታች መሆኑን ማወቅ ያስፈልጋል። ነገሮች የሚሆኑት በሙሉ ለበጎ መሆናቸውን መማር ያስፈልገናል ማለት ነውና የዚህ የመነኩሴ ታሪክ እኔን ብዙ ነገር አስተምሮኛል። እናንተ ምን እንደተማራችሁ አላውቅም። ጥሩ ነገር ከተማራችሁ ቪዲዮአችንን ላይክ አድርጉልን፣ ቻናላችንንም ሰብስክራይብ አድርጉት። ቻናላችን ብዙ ነገር ይዟል። ለብዙዎቻችን ሰው ስለሆን ብቻ ጥበብ ያስፈልገናል። ህይወት በጥበብ እንጂ በስሌት እንጂ በስሜት የማትመራ አውድ ስለሆነች ያንን አውድ እንድትማሩ የሚጠቅማችሁን ጥበብ ታገኙበታላችሁ። ለተማሪዎች በዩኒቨርሲቲ ለምትገኙ ከተመረቃችሁ ልትመረቁ ስትሉ ሪሰርች ትሰራላችሁ። ያንን ሪሰርች ስትሰሩ ዲፌንስ ማቅረብ አለ። ዲፌንስ ለማቅረብ ምን አይነት ጥያቄዎች ሊጠይቁን ይችላሉ የሚለውን ከነመልሱ እዛ ላይ ታገኛላችሁ። ከጨረሳችሁ በኋላ ስራ ፈላጊዎች ናችሁ። ስራ ስትፈልጉ ኢንተርቪው ላይ የሚመጡ ጥያቄዎች ዋና ዋና የሚባሉት እዛ ላይ ተሰርተው ተቀምጠዋል። ከነመልሳቸው ታገኛላችሁ። ሪሰርች ስትሰሩ ሪፈረንስ ማስገባት አስፈላጊ ነው። ብዙ ጊዜ ሪፈረንስ ማስገባት ትቸገራላችሁ። ሪፈረንስ እንዴት እናስገባ የሚለው በሜንድሌ ሶፍትዌር ተጠቅማችሁ እንዴት እንደምታስገቡ እዛ ላይ ተሰርቶ ተቀምጦላችኋል። ስለዚህ በህይወታችን ጠቃሚ ጥበብና ጠቃሚ ምክሮች የምናገኝ ከሆነ ይህንን ቻናል ሰብስክራይብ ማድረጉ
ከጉዳቱ ይልቅ ጥቅሙ ያመዝናል ማለት ነው። ስለዚህ የሚጠቅመንን መርጠን እንድንጠቀም ጊዜው ራሱ ይመክራልና ይህንን ቻናል ሰብስክራይብ ብታደርጉ ብዙ ነገሮች እንደምታተርፉ ይሰማኛል። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጉ። በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ሰላም